ሜንታል ቫይብሬሽናችንን በመቀየር ከፍርሃት ከጭንቀትና ከድብርት መላቀቅ እንችላለን። መጀመሪያ ማወቅ ያለብን ይህ ዓለም ይህ ዩኒቨርስ አጠቃላይ ኤነርጂ ነው። ቫይብሬት የሚያደርግ ኤነርጂ ነው። በሶስት ከፍለን ልናየው እንችላለን። አጠቃላይ በዙሪያችን ያሉ ነገሮች በሶስት ይከፈላሉ። ማተር፣ ማይንድ እና ስፒሪት ወይም ቁስ፣ አእምሮና መንፈስ ብለን ልንከፍላቸው እንችላለን። እነኚህ ሶስት ፕሌን ኦፍ ኤግዚስተንስ የምንላቸው መካከላቸው ያለው ልዩነት ምንድን ነው? ቫይብሬት የሚያደርጉበት ወይም የእርግብግቢታቸው መጠን መለያየት ነው። ቁስ የምንለው እኛ በአካል የምናየው በአካባቢያችን ያለ ማንኛውም ነገር ዝቅተኛ የሆነ ቫይብሬሽን ያለው ነገር ነው። ለዚህ ነው በአይናችን ማየት የምንችለው። ማይንድ ከማተር ወይም ከቁስ ይበልጥ ቫይብሬት የሚያደርግ ኃይል ነው። ስፒሪት ከማይንድ በላይ የሆነ ቫይብሬት የሚያደርግ ኃይል ነው። ለዚህ ነው እኛ ማየት የማንችለው። ለዚህ ነው ቶትን የማይንድን ውጤት የማይንድን ፕሮዳክት የሆነውን ቶትን ማየት አንችልም። ምክንያቱም ኢትስ ኤነርጂ። ማየት የምንችለው ግን በአይናችን ማየት የምንችለው ግዑዝ ነው የምንለው ሎ ቫይብሬቲንግ ወይም ዝቅተኛ ቫይብሬሽን ላይ ያለ ኤነርጂ ነው የምናየው። ኦኬ። ስለዚህ እንደዚህ ከሆነ ማይንድ የተለያየ ዲግሪ ኦፍ ቫይብሬሽን አለው። ዲግሪ ኦፍ ቫይብሬሽን ያለው። ስለዚህ የህይወታችን ልዩነት በሰዎች ህይወት መካከል ያለው በሰዎች መካከል ያለው ልዩነት የምን መገለጫ ነው? አእምሯችን ቫይብሬት የሚያደርግበት ዲግሪ መገለጫ ነው። ምክንያቱም ማይንድ ነው ላይፍን ክሪኤት የሚያደርገው። ቶት ነው ላይፍን ክሪኤት የሚያደርገው። ሀሳባችን ከሆነ ህይወታችንን የሚፈጥረው በህይወታችን መካከል በእያንዳንዳችን ህይወት መካከል ያለው ልዩነት የሚገለጸው ምንድን ነው? ቶታችን ቫይብሬት የሚያደርግበት ዲግሪ። ኦኬ፣ ቫይብሬት የምናደርግበት ፍጥነት ነው ማለት ነው። ስለዚህ ይህንን ቫይብሬሽን መቀየር ከቻልን ቶታችንን ከዝቅተኛ ቫይብሬሽን ወደ ከፍተኛ ቫይብሬሽን ከፍ ማድረግ ከቻልን ህይወታችንን እንቀይራለን ማለት ነው። ማቴሪያል ህይወታችንን መቀየር እንችላለን። ሄልዛችንን መቀየር እንችላለን። ማንኛውም በህይወታችን የምንፈልገውን ነገር መቀየር እንችላለን። ለምን? ቶት ኢዝ ኤ ክሪኤቲቭ ፎርስ፣ ኤ ክሪኤቲቭ ኤነርጂ። ስለዚህ ሃይ ቫይብሬሽን ላይ ስንሆን ሃይ ሌቭል ኦፍ አቺቭመንት እንሆናለን። ሎ ቫይብሬሽን ላይ ስንሆን ሎ አቺቭመንታችን ሎ ይሆናል። ላይፋችንም እንደዚሁ በችግር የተያዘ ይሆናል ማለት ነው። ጭንቀት፣ ፍርሃትና ድብርት ማለት ሎ ኤነርጂ ነው ማለት ነው። ሎ ቫይብሬት እያደረግን ነው ማለት ነው። እዚህ እነኚህ ስሜቱ ስንሆን ኤነርጂያችን ማይንዳችን ስሎ ሆኗል ማለት ነው። ቫይብሬሽናችን ዝቅተኛ ነው ማለት ነው። ለዚህ ነው እነኚህ ኔጌቲቭ ኤነርጂስ የሚመጡት ኤነርጂያችን ሲወርድ ነው። ኦኬ፣ ፍሪኩዌንሲ ኦፍ ቫይብሬሽኑ ዝቅተኛ ሲሆን፣ ሬት ኦፍ ቫይብሬሽኑ ዝቅተኛ ሲሆን ነው እነኚህ ስሜቶች የሚሰሙን። ነገር ግን በጣም ሞቲቬቲቭ ስንሆን፣ ስንነቃቃ፣ ደስተኛ ስንሆን፣ ውስጣዊ ኤነርጂ ሲሰማን፣ ከሬጅ ሲሰማን፣ ድፍረት ሲሰማን ምን ሃይ ቫይብሬሽን ላይ ነው ያለ ነው ማለት ነው። እሺ፣ ደስታ ሃይ ቫይብሬሽን መገለጫ ነው ማለት ነው። መነቃቃት፣ ስትሮንግ መሆን፣ መስራት፣ መስሐቅ፣ እነኚህ ሁሉ የቫይብሬሽናችን ሃይ ነው ማለት ነው። እሺ፣ በውስጣችን ያለው ኤነርጂ መውጣትና መውረድ መገለጫዎች ናቸው። ሁለት ኤክስትሪሞች ናቸው። ሶ እንዴት አድርገን ከሎው ቫይብሬሽን ወደ ሃይ ቫይብሬሽን ራሳችንን ከፍ በማድረግ ከፍርሃት ድብርትና ጭንቀት መላቀቅ እንችላለን? አሁን ምንድነው ማድረግ ያለብን? ኤነርጂያችንን ከፍ ማድረግ ነው ያለብን። ቫይብሬሽናችንን ከፍ ነው ማድረግ ያለብን። ስለ ጭንቀት ብቻ እያወራን፣ ስለ ጭንቀት ብቻ እየፈራን፣ ስለ ጭንቀት ብቻ እያሰብን በጭንቀት ውስጥ ሆነን ከጭንቀት መውጣት አንችልም። ምክንያቱም ስቲል ሎ ቫይብሬሽን ላይ ነው፣ ሎ ኤነርጂ ላይ ነው እየተሽከረከርን ያለ ነው። እንዲሁም በፍርሃትና ድብርትም ስንያዝ ምንም አይነት ኤነርጂ ስለማይኖረን እነሱን ብቻ በማሰላሰል በማሰብ ከዚህ ውስጥ መውጣት አንችልም። ምንድነው ማድረግ ያለብን? ቫይብሬሽናችንን ነው መቀየር ያለብን። ወዴት? ከሎው ቫይብሬሽን ወደ ሃይ ቫይብሬሽን ማሳደግ አለብን ኤነርጂያችን። ኦኬ፣ የተኛውን ቫይብሬሽን የተኛውን ኤነርጂ ምን ማድረግ አለብን? ቀስቀሰን ከፍ ማድረግ አለብን። ይህንን ማድረግ የምንችለው በምንድን ነው? ምን አይነት ቴክኒኮች ልንጠቀም እንችላለን? የመጀመሪያው ቪዥዋላይዜሽን እንለዋለን። ቪዥዋላይዜሽን ማለት አሁን ያለንበትን ላይፍ አሁን ያለንበትን ችግር ትተን
ራሳችንን ከችግሩ አውጥተን ማየት መቻል። ይህ ኢማጂኔሽናችን ሪል እና አክቹዋል እና ኢማጂን የሆነውን መለየት አይችልም የኛ ኢማጂኔሽን። ምክንያቱም በእኛ ኢማጂኔሽን ውስጥ ውሸት የሚባል ነገር የለም። ያየውን ይፈጥራል። ኦኬ፣ ማየት የቻለውን ይፈጥራል። ኢማጂን ማድረግ የቻልነውን እንፈጥራለን። ስለዚህ ምንድነው የምናደርገው? በጭንቀት ውስጥ ያለ ሰው ምንድነው ራሱን ማየት ያለበት? ከጭንቀት ወጥቶ ቪዥዋላይዝ ማድረግ አለበት። ቪዥዋላይዝ ስናደርግ አይዲያል የሆነውን ራሳችንን ቪዥዋላይዝ ስናደርግ ምን እያደረግን ነው? ኤነርጂያችንን ከፍ እያደረግን ነው። ሌላው ለዲፕሬሽንም ለፊልም እንደዚሁ ነው። ቪዥዋላይዜሽናችንን ማስተካከል ምን ማለት ነው? ራሳችንን ካለንበት ችግር አውጥተን ማየት መቻል። በየትኛው? በአይናችን አይደለም፣ በኢማጂኔሽናችን፣ በውስጡ በአእምሯዊ አይናችን ማየት መቻል አለብን። ኮንቲኒየስ የሆነ ጋይድድ የሆነ ቪዥዋላይዜሽን ከዚህ ውስጥ ያስወጣናል። ሌላው ቴክኒክ አፈርሜሽን። አፈርሜሽን ማለት ጭንቀት ውስጥ ያለ ሰው ስለ ጭንቀት ብቻ ሳይሆን ማውራት ያለበት ደስተኛ ነኝ፣ ጎበዝ ነኝ፣ ስኬታማ ነኝ፣ ጠንካራ ነኝ፣ እችላለሁ የሚሉ ቃላቶችን በተደጋጋሚ ለራሱ መንገር አለበት። እነኚህን ቃላቶች ለራሱ ሲነገር አሁን ሰብኮንሽስ ማይንዱ ኦሪየንት ያደርጋል፣ ራሱን ወይም ሪአላይን ያደርጋል። በጭንቀት በፍርሃት እና በድብርት ውስጥ ያለው ስሜታችን መቀስቀስ ይችላል። ስለዚህ ምን እያደረግን ነው? ፍሪኩዌንሲያችንን ከፍ እያደረግን ነው። ቫይብሬት የምናደርግበትን ፍሪኩዌንሲ ከፍ እያደረግን ነው ማለት ነው። እንዲሁም ግራቲቲዩድ ማመስገን። ስናመሰግን አሁንም ኤነርጂያችንን ሽፍት እያደረግን ነው። ከሎው ኤነርጂ ወደ ሃይ ኤነርጂ ሙቭ እያደረግን ነው ማለት ነው። ስናመሰግን ከሃየር ሎው ጋር ከስፒሪት ጋር ኮኔክት ስለምናደርግ አሁን እነኚህ ችግሮች በውስጣችን እየቀለሉ ወደዚህኛው ደረጃ ከፍ እያደረግን እንሄዳለን። ሰልፍ ቶክ፣ ከራሳችን ጋር ማውራት። ብዙ ጊዜ እዚህ ውስጥ አረንቋ ውስጥ የሚያቆዩን ምንድን ናቸው? ለሰው የማንነግረው ግን እኛ ብቻችንን የምናሰላስላቸው ኢነር ዳያሎግስ አሉ። ቪሸስ ሰርክል ውስጥ እንገባለን፣ ወይም ደግሞ ክብ የሆነ ችግር ውስጥ እንገባለን። የማንወጣው ችግር ውስጥ ደጋግመን የምናወራው፣ ደጋግመን የምናስበው፣ ደጋግመን የምናየው ነገር ምንድን ነው? እዛ ችግር ውስጥ ብቻ የሚያቆይ ሀሳብ ይሆናል። የምንሰማውም የምናስበውም የምናወራውም ሁሉ ነገር ተመሳሳይ ይሆናል። ያን የምንሆናለን፣ ትራፕ ውስጥ እንገባለን። ቪሸስ ሰርክል እንለዋለን፣ ወይም ደግሞ የችግር አዙሪት ውስጥ እንወድቃለን። ከዚህ የችግር አዙሪት ውስጥ የምንወጣው እዚህ ውስጥ በመቆየት ሳይሆን በምንድን ነው? አንደኛ ከችግሩ ወጥተን ራሳችንን ማየት ኮንቲኒየስሊ። ፈሪ የሆነ ሰው፣ ፍርሃት የሚሰማው ሰው ራሱን ከፍርሃት ወጥቶ ማየት መቻል አለበት። ከዛ በኋላ ሌላው ሰውነቱ፣ ሌላው አካባቢው እንደገና ሪአጀስት ያደርጋል ከአይዲያሉ ጋር ከሚያየው ጋር። ኮንቲኒየስ የሆነ ቪዥዋላይዜሽን እናደርጋለን። ለራሳችን ጠንካራ ነገሮችን ሁልጊዜም የሚያበረታቱ፣ ራሳችንን ማሞገር፣ ራሳችንን ማበረታታትና መሆን የምንፈልገውን ለራሳችን እነግራለን። እናመሰግናለን። ጠዋት ማታ ባገኘነው አጋጣሚ ሁሉ እናመሰግናለን። ከራሳችን ጋር ያለ የውስጥ ውይይት፣ የውስጥን ወሬ ፖዚቲቭ እንዲሆን እናደርጋለን። እነኚህን ስናደርግ ምንድነው? ኤነርጂያችንን ከሎው ቫይብሬሽን ወደ ሃይ ቫይብሬሽን እየቀየርን ነው። ያንን ማድረግ ከቻለን ከነኚህ ችግሮች መላቀቅ እንችላለን። ሞክሩት። አመሰግናለሁ።